ተነግሯል። ከ133 ሰዓታት በላይ በኢራን ምድር ምንም አይነት ኢንተርኔት የለም። ግን እጅጉን አስቸጋሪ ጊዜ እየመጣ እንደሆነ መገመት እንዳያቅታችሁ በሚል አልጀዚራም እያስነበበ ይገኛል። ጉዳዩ በቀላሉ የሚታይ ባይሆንም ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ሀሳባቸውን ሲሰጡ የማንመታው ምን አለ ኢራን ውስጥ ማለታቸውም ሌላ መልክና አቅጣጫ የሚያሰጥ ሆኗል። ፕሬዚዳንት ዶናልድ ትራምፕ እርምጃ የሚወስዱ ከሆነ በኢራንና በአሜሪካ መካከል ያለው ያ አደገኛ ግንኙነት እጅጉን አስቸጋሪ ሊሆን እንደሚችል በግልጽ የሚያሳይ ሆኗል። አሁን እዛ አካባቢ ፖለቲካዊ መፍትሄ እንጂ ውጥረት አያስፈልገውም ቢባልም ግን ደግሞ ይችን ውጥረት ለመጠቀም የሚፈልጉ ኃይላት አሉ። እሳቸውም በዋነኝነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው በሚል ሀሳባቸውን እያጋሩ ይገኛል። ኢራን እንደዚህ አይነት ውጥረት ወይም ደግሞ እጅግ አስቸጋሪ ሁኔታዎችን ለመከተል ፍላጎቱ እንደሌላት ብትናገርም ግን ደግሞ አሁን ከፕሬዚዳንት ዶናልድ ትራምፕ በኩል ያለው እጅግ አስቸጋሪ ዛቻ እንደማይቀርላት ግልጽ አድርገዋልና ወታደራዊ ዝግጅቷን ብታጠናክር ይሻላታል የሚል ሀሳብም እየተጋራ ይገኛል። ፕሬዚዳንት ዶናልድ ትራምፕ አርፈው ቢቀመጡ መልካም ነው የሚል መግለጫ ሰጥተዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሁን ፕሬዚዳንት ዶናልድ ትራምፕን አሊያም እንደ ሀገር አሜሪካን እስራኤል ስባ አስገብታታለች ወደ ጦርነቱ በሚል ሀሳብ ሰጥተዋል። የኢራኑ የውጭ ጉዳይ ሚኒስትር አራግቺ እስራኤል የምትሰራው ሁሌም ይሄን ነው፣ ግን ማሳካት ችላለች፣ አሜሪካንም እንደዚሁ ወደዚሁ አሜሪካንም አስገብታታለች በሚል ሀሳብ ሰጥተዋል። እስራኤል በተለያየ የፖለቲካ ሂደት ውስጥ በመሆን ኢራንን የመምታት ፍላጎት እንዳላት ብታስቀምጥም አሁን ባለው ሁኔታ ግን አሜሪካ ራሷ ልትወጣው እንደምትችል ግምቱ አለ። በታሪፍና በተለያዩ ማዕቀቦች ኢራንን ጫና ውስጥ ያስገባችው አሜሪካ አሁን ደግሞ ሌላ ፈተና በዓለም ዙሪያ እንደተጋረጠ እንዴት ግምት ውስጥ ማስገባት አቃታት በሚል ሀሳብ እየተሰጠባት ይገኛል። ጉዳዩ ውስብስብ ከመሆኑም ውጪ በዓለም የፖለቲካ ስርዓትና ሁኔታዎች ላይ እንደዚሁ ቀለል አድርጎ የማይታይ ነው የሚል ሀሳብም በግራም በቀኝም በመውጣት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያየ የፖለቲካ አካሄድ ውስጥ ናቸው። የሀገር ውስጥም ፖለቲካ ሜኪንግ አሜሪካ ግሬት አጌን አሜሪካን ታላቅ ማድረግ በሚል ለመያዝ ቢሞክሩም በዚህ በመካከለኛው ምስራቅ ያለው ውጥረት ደግሞ ከእጃቸው ሊወጣ ይችላል እየተባለ ይገኛል። የአሜሪካ የጦር ሰፈር በዓለም ላይ ያለው ከ750 በላይ ነውና እጅግ አስቸጋሪ ፈተና ሊደርስበት ይችላል ተብሏል። ኢራን እንግዲህ ያገኘሁትን ሁሉ አጋዩዋለሁ ወደኋላ አልልም በሚል ሀሳብ እየሰጠች ይገኛል። አሁን የኢራን የተለያዩ አካባቢዎች ላይ ጥቃት የሚሰነዘር ከሆነ እሷም ደግሞ በመካከለኛው ምስራቅ የሚገኝ የትኛውንም ኃይል ልትመታ እንደምትችል በግልጽ አስቀምጣለች። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ብቻ ሳይሆን እዛው አውሮፓ ውስጥም የዴንማርኳን ግሪንላንድን የመጠቅለል ፍላጎት አላቸውና እጅግ አማራጫቸው ወታደራዊ ብቻ እየሆነ መጥቷል በሚል እየታሙ ይገኛል። ታዲያ አሁን አያቶላ አሊ ሀመኒን ከስልጣን የማንሳት ወይስ ያለማንሳት ውጥረት የሚሉ ሀሳቦች ግራም ቀኝም እየተነሱ ባሉበት ሰዓት ፕሬዚዳንት ዶናልድ ትራምፕ መንገዳችን ሁሉ በየትኛውም መንገድ ይሁን የሚመታው ይመታል አይነት በመሆኑ እጅግ ፈተናውን የበዛ ያደርገዋል። የኢራን መንግስት በቀላሉ የሚወድቅ እንዳልሆነ ግን ታሳቢ መሆን አለበት በሚል ራሳቸው የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ያስቀምጣሉ። ኢራን ከ1979 ወዲህ እጅግ አስቸጋሪው ተቃውሞ እንደገጠማት እየተነገረ ነው። በኑሮ ውድነትና በተለያዩ አለመረጋጋቶች አሊያም በሁኔታዎች አለመመቻቸት ህዝቡ ለተቃውሞ ወደ ጎዳና መውጣቱን የሚከለክለው የለምም እየተባለ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ መንገዳችንን ለጦርነት አናደርገውም ቢሉም ግን ዲፕሎማሲያዊ መንገዶችን አሁን በተለያየ አቅጣጫ እያዩቸው አለመሆኑ እጅግ ውስብስብ የፖለቲካ ስርዓትን እየተከተሉ እንደሆነ ይጠቁማል ተብሏል። ቢቢሲ፣ ሲኤንኤን፣ አልጀዚራና መሰል የዓለማችን መገናኛ ብዙሃን እንዳስቀመጡት አንድ የማይቀር ነገር አለ። እሱም ኢራን በቅርብ ሰዓታት ወይም በቅርብ ቀናት ትመታለች። ከዛ ደግሞ እሷም ምላሽ ስትሰጥ እንዳለችው መካከለኛው ምስራቅ ይቀጣጠላል ነው ተነግሯል። ከ100